ሰላም ተወዳጆች እንዴት ናችሁ? እንግዲህ በጣም ብዙ ረጅም ተራራዎችን አቆራርጠን ሰንሰለታማ ናቸው ተራራዎች እዚህ ደርሰናል። ግን በቃ ያምራል፣ ተፈጥሮ በጣም ቆንጆ ነውና እዚህ እረፍት እየወሰድን ነው። እግዚአብሔር ይመስገን እንግዲህ ታማኝ አድርጎ የቆጠረ ጌታ ምናልባት የዘገየ መስሎ ነው የታየው። ሳቢ አለከነክ ኪነከካ በንሳ እንዲመለሱ ነገር ግን የጌታ መምጫ በደጅ እንደሆነ ስለዚህ በርቱ፣ አሜን፣ ጸልዩ፣ አሜን፣ በክርስትና ህይወት ኑሩ። በእናንተ ምክንያት የእግዚአብሔር ስም ይመስገን። አሜን፣ አሜን። በእናንተ ምክንያት አካባቢው ሁሉ የእግዚአብሔርን ስም ይቀድስ። አሜን። ሰዎች እናንተን ሲያዩ በእውነት የእግዚአብሔር ልጆች ናቸው ይበሉ። አሜን። በጽድቅ ኑሩ፣ በቅድስና ኑሩ፣ እግዚአብሔርን በመፍራት ኑሩ። ለምን? ይህቺ ሰማያትና ምድር ለመጥፋት ተቀጥረዋል። በዚህ ምድር የደከምነው ያከማቸነው ሁሉ የትም አይደርስም። ግን በቅድስና የኖርነው ህይወት፣ እግዚአብሔርን በመፍራት የኖርነው ህይወት፣ እርሱን በመምሰል የኖርነው ህይወት በሚመጣው ሰማይና ምድር ላይ ዋጋ ይሰጠናል።